ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሀገራችንና በጎረቤት ሀገራት ያሉ ትኩስና አነጋጋሪና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በየደቂቃው የሚወጡ የፖለቲካና የጸጥታ ዲፕሎማሲ ክስተቶችን በዝርዝር የምንዳስስበት ሰዓት ነው። ወደ ዝርዝር መረጃዎቹ ከመሄዳችን በፊት የቻናላችን ቤተሰብ እየሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የመደወል ምልክቷን በመጫን ደግሞ ሁልጊዜ የምንለቃቸውን መረጃዎችን በፍጥነት እንዲደርሷችሁ እንጋብዛለን። አብራችሁን ቆዩ። ዛሬ ዓለማችን በአንድ ትልቅ የታሪክ መስቀለኛ ታሪክ ላይ ትገኛለች። የዓለም ሀያላን መንግስታት የኢራን ጉዳይ ላይ እጅግ አደገኛና ረቂቅ የሆነ የዲፕሎማሲና ወታደራዊ ቁማር እየተጫወቱ ነው። በአንድ በኩል የሩሲያው ቭላድሚር ፑቲን፣ በተጨማሪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት በፍጥነት ለማቆም የሚያስችል የሚስጥር እቅድ አቅርበዋል። በሌላ በኩል የቱርክ ሬሴፕ ጣይብ ኤርዶጋን የሺህ ዓመታት ወንድማማችነት አደጋ ላይ እንዳይወድቅ ለቴህራን ጠንካራ ማስጠንቀቂያ ሰጥተዋል። ይህ ቪዲዮ ከዜና በስተጀርባ ያሉትን እውነታዎች ይፈትሻል። ፑቲን ለምን አሁን በሰላም አስታራቂ ሆኑ? ትራምፕስ የሩሲያ እቅድ ይቀበላሉ ወይስ? ቱርክ ለምን በኢራን ጉዳይ ላይ ተጨነቀችና ይህ ሁሉ የዓለም አቀፍ የነዳጅ ገበያና የእኛን የዕለት ተዕለት ኑሮ እንዴት ይነካል? እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዜናችን ስንሄድ ከኢራን የተተኮሰ ሚሳኤል በቱርክ መከላከያ ሲስተም መመታቱን ተከትሎ ፕሬዝዳንት ኤርዶጋን ሰጥተውት የነበረው መግለጫ አሁንም እያነጋገረ ነው። ይህ ክስተት ቱርክን በጣም አስክቷታል። ሚሳኤሉ ሆን ተብሎ ወደ ቱርክ የተተኮሰ ይሁን ወይም በስህተት ለምሳሌ እስራኤል ወደ አሜሪካ ጋር በነበረ ግጭት የተዛባ ለቱርክ ትልቅ ሉዓላዊነት ጥያቄ ነው። ኤርዶጋን የሺህ ዓመታት ወንድማማችነት ሲሉ ታሪካዊ እውነታን እየጠቀሱ ነው። ኦማቶን ቱርክና ፎርስ ኢራን ለዘመናት ተቀናቃኝ ኢምፓየሮች ቢሆንም በጠረፍ ጉዳዮችና በባህል ረጅም ግንኙነቶች አላቸው። ቱርክ ከኢራን ጋር የሺ ኪሎ ሜትሮች ድንበር ትጋራለች። በቱርክ ውስጥ በሚሊዮኖች የሚቆጠሩ አዘርባይጃን የቱርክ ተወላጆችና ኩርዲዎች ይኖራሉ። በኢራንም እንዲሁ በኢራን ላይ የሚነሳ የውስጥ ብጥብጥ ወይም ጦርነት በቀጥታ ወደ ቱርክ ስደተኞች ጎርፍ እና የጸጥታ ስጋት ያመጣል። ስለዚህ ኤርዶጋን ጦርነቱ ወደ ቱርክ እንዳይስፋፋ ቅድመ መከላከያ እያደረጉ ነው። ቱርክ የኔቶ አባል ስትሆን በነጻነት የኔቶ መከላከያ ሲስተሞችን እንደ ፕራዮሪስት ያሉትን ትጠቀማለች። ከኢራን የመጣው ሚሳኤል በቱርክ መከላከያ ከተመታ ይሄ ማለት ኔቶ በግልጽ በኢራን ጉዳይ ላይ ገብቷል ማለት ነው። ኤርዶጋን ይህ እንዳይሆንና ቱርክ ከጎረቤቷ ጋር ቀጥተኛ ጦርነት ውስጥ እንዳትገባ ዲፕሎማሲን ቅድሚያ እየሰጡ ነው። አሁን ትልቁና አነጋጋሪው ዜናችን የሚሆነው ፑቲን ለምን ለባይደን ሳይሆን ለትራምፕ ደወሉ? ትራምፕ ጦርነት በአንድ ቀን አቆማለሁ የሚል የምርጫ ቅስቀሳ ሲያደርጉ እንደነበር ሁላችንም እናውቃለን። ፑቲን ይህንን አጋጣሚ በመጠቀም የትራምፕ ጦርነት ጠልን አቋም በኢራን ላይ ተግባራዊ ለማድረግና ለሩሲያ ጥቅም ለማዋል እያሰቡ ይመስላል። ትራምፕ በኢራን ላይ የከፍተኛ ጫና ማክሲመም ፕሬሸር ወይም ደግሞ ፖሊስ ቢከተሉም ከኢራን ጋር ቀጥተኛ ጦርነት ውስጥ መግባት አይፈልጉም። ይህ የፑቲንና የትራምፕ የጋራ መጣበቂያ ነጥብ ነው። ሩሲያና ኢራን በዩክሬን ጦርነት ወቅት በጣም ተቀራርበዋል። ኢራን በሩሲያ የድሮንና የሚሳኤል ድጋፍ አድርጋለች። ታዲያ ፑቲን ለምን በኢራን የሰላም እቅድ አቀረቡ? ምክንያቱም ጦርነቱ ከቁጥጥር ውጭ እንደሆነና ሩሲያ ዋጋ ስለምትከፍል ነው። የነዳጅ ዋጋ መናር፣ በሆርሙዝና በባህር ወሽመጥ በኩል የሚደረገውን ነዳጅ ቢቋረጥ የዓለም የነዳጅ ዋጋ ሰማይ ይነካል። ይህ በአጭር ጊዜ ለሩሲያ ነዳጅ ላኪ መሆኗ ጥቅም ቢኖረውም የዓለም ኢኮኖሚ መቃወስና የሩሲያ ዋና ደንበኞች እንደ ቻይና ያሉ ስን ይጎዳል። ሁለተኛው የምዕራባውያን ማዕቀብ መላላት ነው። ፑቲን ይህንን ጦርነት ለማቆም የሚረዱ ከሆነ ምዕራባውያን በዩክሬን ጦርነት ምክንያት በሩሲያ ላይ የጣሉትን ማዕቀብ እንዲያላሉ የመደራደሪያ ካርድ ይኖራቸዋል። እኔ የኢራንን ሰላም ካረጋገጥኩና እናንተ የሩሲያን ነዳጅ ማዕቀብ አንሱልኝ የሚል ስምምነት ነው። ትራምፕ ለፑቲን ጥሪ ለበጎ ምላሽ ሊሰጡ ይችላሉ። ነገር ግን የእስራኤልን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን የኢራንን የኒውክሌር ፕሮግራም ወታደራዊ እርምጃ ወስዶ ማጥፋት ይፈልጋል። ትራምፕ እስራኤልን መደገፍና ከሩሲያ ጋር መስማማት እንዴት ያመጣጥኑታል? ይህ ትልቅ ፈተና ነው። ፑቲን እንዳስጠነቀቁት ከሆነ የሆርሙዝ የባህር ወሽመጥ የዓለምን ነዳጅ 20% ያክል የሚያስተላልፈው ወሳኝ ቦታ ነው። ኢራን ይህን ወሽመጥ ከዘጋችው የነዳጅ ዋጋ እጅግ ይንራል። ይህ ምዕራባውያንን የአሜሪካንና የአውሮፓን ኢኮኖሚ ለከፋ ችግር ይዳርጋል። በአውሮፓ ውስጥ ያለውን የዋጋ ግሽበት ያባብሰዋል፣ የምርት ወጪን ይጨምራል፣ እናም የፖለቲካ አለመረጋጋትን ይፈጥራል። ፑቲን ይህንን ተጽዕኖ ጠንቅቀው ያውቁታል። ዜናው ላይ እንደተጠቀሰ ምዕራባውያን ካለፉት 4 ዓመታት ወዲህ ከሩሲያ ነዳጅ ላይ ያላቸውን ጥገኝነት ቀንሰዋል። ነገር ግን የኢራን ጦርነት ሌሎች አማራጮችን እንደ ሳውዲና የተባበሩት አረብ ኤምሬትን ነዳጅ የማምረት አቅምን ሊገታ ይችላል። ስለዚህ ምዕራባውያን ወደ ፑቲን የመመለስ
ለመመለስ ሊገደዱ ይችላል። ይህ የፑቲን ትልቁ ስትራቴጂያዊ ድል ነው። አሁን ላይ ሁኔታው ወዴት እያመራ ነው የሚለውን ነጥቦች እንመለከታለን። ትራምፕ ከፑቲን ጋር ተስማምተው ወደ ኢራን ዲፕሎማሲያዊና ኢኮኖሚያዊ ጫና በማድረግ ጦርነቱን በአጭር ጊዜ እንዲቆም ያደርጋሉ ወይስ የሩሲያ ማዕቀብ ይላላል፣ የነዳጅ ዋጋ ይረጋጋል? ሁለተኛው ነጥብ የእስራኤል በሩሲያና በአሜሪካ ስምምነት ባለመስማማት በኢራን የኒውክሌር ተቋማት ላይ ጥቃት ትፈጽማለች። ይህ ሆርሙዝ እንዲዘጋ፣ ቱርክ እንድትገባና ዓለም አቀፍ የኢንጂን ቀውስ እንዲከሰት ያደርጋል። የኢራን ጦርነት በአራት ኃያላን አሜሪካ፣ ሩሲያን፣ ቱርክና እስራኤል መካከል የሚደረግ ፍልሚያ ነው። ፑቲን የኢነርጂ ካርዳቸውን ተጠቅመው የዓለም ፖለቲካን ለመቀየር እየሞከሩ ነው። እናንተስ ምን ታስባላችሁ? ፑቲን ትራምፕ የኢራንን ጦርነት ማቆም ይችላሉ ወይስ እስራኤል ጦርነቱን ታባብሰዋለች? ሀሳባችሁን በኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱልን።